ሻሎም ሁለተኛ ሳሙኤል ምዕራፍ 6 ቁጥር 11 ላይ አቢዳራ የሚባል የ60 ዓመት አዛውንት 60 ዓመት ሙሉ ገበሬ የነበረ ነገር ግን እርሻ እያረሰ ለውጥ ያጣ በዘመኑ ሁሉ እርሻ የሚውል ነገር ግን ለውጥ ያጣ ሰው ነበር። ዳዊት ከነገሰ በኋላ ታቦቱን የሚገርማችሁ ነገር ዳዊት ወደ ዳዊት ከተማ ማምጣት ፈለገ ይልና የሆነ መንገድ ላይ ኦዚያን የሚባል ሰው ታቦቱ ስለቀሰፈው ፈርተው እስራኤላውያን ወደ አዛውንቱ ወደ ገበሬው ቤት ወደ አቢዳራ ታቦቱን አስገቡት ይላል። የሚገርማችሁ አቢዳራ ቤት ታቦቱ ሲገባ የ60 ዓመት አዛውንት የነበረው አቢዳራ ከታቦቱ የተነሳ ቤቱ ይላል ውጩም ውስጡም ተባረከኝ። ፍሬ ያጣ ቤተሰብ ነበረ። በረከት ያጣ ቤተሰብ ነበረ። ከእግዚአብሔር መገኘት የተነሳ የ60 ዓመት ቀንበር ተሰበረ። ዛሬ ልጸልይ የአቢዳራ ቤት ውስጡም ውጩም ተባረከ እንደሚል የብዙ ዓመት ቀንበር ፍሬ ያሳጣችሁ፣ በረከት ያሳጣችሁ፣ ማግኘት ያለባችሁን ነገር እንዳታገኙ ገደብ የሰራ ዛሬ የእግዚአብሔር መንፈስ ወደ ቤታችሁ ከመምጣቱ የተነሳ የአቢዳራን ቤት እንደለወጠ በኢየሱስ ስም በመገኘቱ ይባርካል። የረጅም ዓመት ቀንበር ከቤታችሁ ይሰበራል። የእግዚአብሔር ቃል ሲናገር የአቢዳራን ቤት እግዚአብሔር በ3 ወር ውስጥ ባረከው ይላል። በዚህ 3 ወር ውስጥ የናንተ የሆነ ነገር በኢየሱስ ክርስቶስ ስም የተባረከ ይሁን። በዚህ 3 ሳምንት ውስጥ በእነዚህ በ3 ቀናት ውስጥ እግዚአብሔር የአቢዳራን ቤት ለወጠ፣ ባረከ እንደሚል ይህ ቃል ወደ ቤታችሁ ገባ። በዚህ ተአምራት በኢየሱስ ስም ቤታችሁ ተባረከ። ሻሎም